ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማዓ? ደህና ናችሁ? አልሐምዱሊላህ። ዛሬ ይኸው ሽሮ ልሰራ ነው በስንት ጊዜ ማለት ነው። እና ሽሮውን እንግዲህ አብረን እንበላለን ማለት ነው። አይሁ ሽንኩርቱን ከተፍኩኝ አቅላላሁኝ። ምጥን ሽሮ ነው። በዚህ ሁኔታ አቅላላዋለሁ። ትንሽ ነው ዘይት የጨመርኩት። ዘይቱን ስለምጨምር ነው የጨረሳ ታያችሁ እንግዲህ አለ አገር ልሳፈር አይደለም። በቦታዬ ማስለምዳት ልጅ መጥታለች። የኛ ሀገር ኢትዮጵያ ነች፣ አርሲ ልጅ ነች እና እያወራች ነው ከቤተሰቦቿ ኦሮምኛ እያዳመጣችሁ ነው። አዳምጥ። የሽሮ 8 ወር የመጣ የዛሬ 9 ወር ምን 8 ወር 10 ወር ያጎቴ ልጅ ስትመጣ የመጣችው ነው። ፍሪጅ ውስጥ አስቀምጨዋለሁ። አይበላሽም እርግጠኛ ነኝ። መጠን ደግሞ ሲሆን የበለጠ አይበላሽም። ደግሞ አይነቅዝም። ፍሪጅ ውስጥ ከሆነ ውጪ ከሆነ ነው ብዙን ጊዜ የሆነ ይተላል ምናምን የሚባል ይተላል እኮ ሽሮም እንደሌላ ነገር ከቆየ። ለማንኛውም ቆይ ሽንኩርቱን ጨምሬ መጣን። ይኸው ሽሮውን ጨመርኩኝ። አልፈላም በደንብ ያው ግን ሙቅ ውሃ ነው። ላይ የፈላ ውሃ ነው። ሽንኩርቱ ተቃጠለብኝ። ያንሳው ተቆ ዞር ብዬ እስከሚመጣ ሽንኩርቱ ተቃጠል ፊቴን እንዲያዞር እስከሚመጣ ተከተፍ ደግሞ አሳያችኋለሁ። እስቲ ይበቃናል። አይበቃንም? ቂጣም አለው። ይኸው ሽሮውማ ደክ እያለ ነበረ። እንጀራው ኬት ይመጣል? እንጀራ የለም። በዳቦ ነው የምንበላ። ይኸው ዳቦ አሞቅ ያለው በዳቦ ነው የምንበላ። ሽሮዬ ደክ ስሪ ነበር የሆነ ጓደኛ ልጅ ጎረቤት ሽሮ ደክ እሰራልሃለሁ ስትለው ሰምቶ አንድ ቀን በቃ ሁሌ እማዬ እርቦኛል ሽሮ ደክ እንኳን ቢሆን ስሪ ይላታል። አሁን እኛ ሽሮ ደክ ይላል ማሄር እንላለን። ለማንኛውም ይኸው ሽሮ ደክ ደርሰዋል። እንጀራ የለውም። በዳቦ ነው የምንበላው። እንብላ ነው። ምርጥ ሽሮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናሰላም ናችሁ ወንድሞቼ? እንዴት ናችሁ? አለን አልሐምዱሊላህ። ዛሬ መኮሮና እሰራለሁ። መኮሮና እንዴት እንደምሰራ ይሁን እስከ መጨረሻ ድረስ እዩት ማለት ነው። ሽንኩርቱን ከትፌ ያለው ዘይር የቲማቲሙን እና ሰልሳ አንድ ላይ ፈጭቻለሁ። ነጭ ሽንኩርት ያው ቅመሞቹ መኮሮና ዶሮ ክልስ ማለት ነው። ይሄ በሸመል ምናምን ሳይሆን ይሄ እንደ መከላለስ ክልስ የችኮላ የሚደርስ ነው። ቶሎ ይሄው ፋጦማ ላይ ላሳይሽ አንዴ ማለት ነው። ይሄ ነጭ ሽንኩርት ቱም ነው የሚሉት። ታውቂዋለሽ? ነጭ ሽንኩርት ቱም ነው። እሺ ዶሮውን ታውቂዋለሽ? ድጀጅ ነው በቃ። ይሄ ደግሞ ኔሞን አስዋድ ይሉታል። ኔሞን አስዋድ ይሉታል። ይሄ ደግሞ ፍልፍል ሸጣ ይሉታል። ይሄ እንትኑ ማለት ሰውም ሌላም ሰው እንዲያየው እኮ ነው። ይሄኛው ፍልፍል ሸጣ ይሉታል። ይሄ ደግሞ ያው ማጂን ታውቂዋለሽ? እኛም ማጂን ነው የምንለው። ይሄው እኛ ምንድነው የምንለው? ማጂን እኮ ነው ኢትዮጵያዊ ይባል። ክሎር ነው ኢትዮጵያዊ ይባል። ክሎር ነው። ይሄኛው ደግሞ ያው ባህር ነው፣ ክዝብራ ማለት ነው። እኛ ድንብላን ነው የምንለው። ይሄ ክዝብራ ነው እነሱ ምስል። ይሄ ደግሞ ከሙን ነው። እኛም ከሙን ነው የምንለው። ይሄ ደግሞ እርድ ነው። ኩርኩም ይሉታል እነሱ። ኩርኩም
ኩርኩም ይዋ እኛ እርድ ነው የምንለው። ይሄ ደግሞ እንደ በርበሬ ነው። ሸጣ ያው ዝም ብሎ ሸጣ ነው ይሉታል። ይሄ ደግሞ ባህር ሙሸከል የተቀላቀለ ቅመም ለማለት ተፈልጎ ነው። ይሄ ደግሞ ቀረፋ ነው። ያው ምስማር ቁርንፍድ ደግሞ ምስማር ይሉታል። ቁርንፍድ ምስማር ነው የሚሉት። እና ይሄ ነግሬሻለሁ። በቃ አውቀሻል። ይሄ ደግሞ ያው ተማትም ነው። ሰልሳ ከሆነ ሰልሳ ነው። እንግዲህ እንደዚህ ነው። ከዚህ በላይ ብዙም የሚያስቸግር ነገር እኮ የለም። ምግብ መስራት የሚፈልግ ሰው እንደዚህ ነው። ያው አሁን ሴትዮዋ ራሱ ሌላ ቦታን ብትሄጂ ይሄ ነገር አንቺ ስትልሽ ግራ እንዳትጋባ። አንዳንድ ነገር መልመዱ ጥሩ ነው፣ ይጠቅማል እንጂ አይጎዳም። አልሐምዱሊላህ ለኩል ያህል ማለት ነው። እና እህቶቼ የሀገሬ ልጅ ነች። እኔ ሀገር ልሳፈር ነው ብዬ ባለፈ ነግራቸዋለሁ። እና አላህ ካለ ልሳፈር ነው ከ10 ቀን በኋላ እንደዛ መሰለኝ። አንድ 15 ቀን ይኖረኛል። የሀገራችን ልጅ ነች፣ ጎበዝ ነች። ያው በእኔ ቦታ ትንሽ ጊዜ እንድትቆይ አምጥቷት ነው ከቢሮ የመጣችበት። ደግሞ ቢሮ ማሻአላ ጥሩ ቢሮ ነው ብታይ ወላሂ። በዚሁ አጋጣሚ አሁን በደላላ ብራችሁ የምትበሉ ሴቶች ራሳችሁን ጠብቁ። ኢትዮጵያ ላይ ይሄ አሁን እሷ የመጣችበት ኤጀንሲ በወር እዚሁ 350 ብር ይቆርጦ በሶስት ወር ድረስ ማለት ነው። ኢትዮጵያ የሜዲካልና የሲዮሲ ብቻ ነው ያወጣችሁ እና ምርጥ ነው። እኔ ደገፍኩት። ለምን አሁን ብዙን ጊዜ ሀገራችን ብዙ ሰው ብር አይኖረውም ፕሮሰስ ለመጀመር ማለት ነው። እንደዚህ ፕሮሰስ መጀመሪያ የሌላችሁ ሴቶች እንትን በሉ ጠይቁኝ፣ በዚህ ወላሂ በኮመንት ሀቂቃው ማለት እኔ ልጅቷ ስልኮች የቢሮውን ስልክ ስጭኝ ብያት ስልካቸውን ሰጣኛለች። እና ብዙ የተቸገሩ እህቶቻችን አሉ። እኛን አይደለም ማየት ያለባችሁ። ብዙ እህቶቻችን መምጣት እየፈለጉ መምጫ ገንዘቡ የደላላ 100 ሺህ 150 ሺህ 70 ሺህ እያሏቸው ወደ ሸርተት ይላሉ። ሜዲካልና ሲዮሲ ወላሂ ከማንም አታጡ። አንድ ወንድም እንኳን ይቸገራል። ቤተሰብ እንኳን አገጫጭቶ ሜዲካልና ሲዮሲ አያውቅትም። ምንድነው ይሄ ደላላ አምጪ የሚለው ገንዘብ ነው። እኔ ግን አልሐምዱሊላህ በደላላ መጥቼም አላውቅም። ድሮም ሆነ ዘንድሮም የደላላ አልከፈልኩም። የዩኒፎርም 5000 ብቻ ነው ያወጣሁት። በነፃ ነው የመጣሁት ማለት ነው። ግን ብዙ ሴቶች አሁን እኔ ያክስቴ ልጅ ለማስመጣት ፈልጌ ጀማዓ ላይ ስራ አጣሁላት። ነይ ስላት ደላላ ጋር አንዱ ጋር 100 ሺህ ያላት፣ አንዱ ጋር 70 ሺህ ያሏት። እና አስቡ እንግዲህ ያንን እቺ ልጅ ምንም የላትም ከጆዳፍ ነች። ፓስፖርቱ እንኳን እኛ ነን እኔና ያጎቴ ልጅ ተገጫጭተን ያክስታችን ልጅ ነች። ለሁለታችንም አገጫጭተን አውጪ ያልናት ማለት ነው። እና ሲዮሲ ደግሞ ተማሪ ያልናት ተማረች። ግን አሁን ወላሂ የደላላ እንግዲህ አስቡት። እና ብዙ ሴቶች እህቶቻችን እንደዚህ የምትበሉ ስለምትኖሩ ለዘመዶቻችሁም እንደዚህ ለመምጣት ፈልገው የተቸገሩ ሴቶች ካሉ ንገሩኝ፣ እኔ ቁጥሩን እሰጣችኋለሁ። አረብኛ የምትችሉ ከሆነ አረብኛ የማትችሉም ከሆነ አማርኛ የሚተረጉም ሰው ስለሚኖር፣ ኦሮምኛም የምትችሉት ኦሮምኛ የሚተረጉም ሰው ስለሚኖር እንደዛ መጥታችሁ ሰርታችሁ ተጠቀሙ። የሰው እጅን አትዩ። እከሌ እንዲስጭኝ እከሌ እንዲስጡኝ። ሰው ከራሱ ተርፎ አይደለም የሰው ሀገር የሚሄደው ከማለትም ይሻላል ኢንሻአላህ። እና በዚህ ነው መኮሮኒዬን ሽንኩርቴን አቃጠልኩኝ፣ ነጭ ሽንኩርቴን ጨመርኩኝ፣ ዶሮዬን ጨመርኩኝ። ያው እንግዲህ ክልስ ነው ብያችኋለሁ። ተመልሼ እመጣለሁ። ዶሮዬን ከጨመርኩኝ በኋላ ክልስ ስለሆነ የቅመሙ ማጂኑ ምኑ ቅናጥ መጀመሪያ ለጓደኛዬ ስነግራት ስላያችሁ ማሳየት አያስፈልግም። እንደገና ወርደህ ጠብቀኝ ነው የሚባለው ይሄ አሰራር ማለት ነው። አሁን ምሳሌ እንደዚህ ስራ እየሰራችሁ ችኮላ ሰዎቻችሁ እንዲህ ነገር ስሩ ካላሏችሁ የሆነ ምን ልስራ ብላችሁ ስትግራ ስትጋቡ የምትሰሩት ነገር ነው በብዛት። አሁን በተለይ ሳውዲዎቹ እንደዚህ አይነት ምግብ ይወዳሉ። ያው ፈናኖቹ እስካልሆኑ ማለት ነው። አንዳንዶቹ አይወዱትም ይኖራሉ። አሁን ይሄ ክልስ ነው። ትንሽ ዶሮውን ይጠበስ።
ቲማቲም ጨመርኩት። ቲማቲም እናሳሳው እያቸው ወርደህ ጠብቀኝ ማለት ነው። ትንሽ ግን እንትን ያስፈልገኛል፣ ሊቀላ ይችላል። አንዳንዴ እንደዚህ ያስፈልገኛል ብዬ ስጨምርበት ሰልሳ እንትን ሲበስል ነው የሆነ የመቅላት ባህሪ ነው ያሳይ። ደግሞ እንዲቀላም አልፈልግም ብዙ። ከዛ ምን አደርጋለሁ አሁን ወደ ገደለው ነው የምገባው ማለት ነው። ሌሞን አስዋዱን አልጨመርኩም ነበረ፣ ጨመርኩ። ወይ አንዴ እመጣለሁ። ይኸው ባልኳችሁ መሰረት መኮሮኒው እንደዚሁ ጨመርኩት ላዩ ላይ ማለት ነው። ከዛ ውሃው ሞላዋለሁ፣ ጨው ጨምራለሁ፣ እከድነዋለሁ። እናቴ ስትከፍቺው እኔ ነኝ ያለ መኮሮና ነው የሚሆነው። ኢንሻአላህ ስከፍተው አሳያችኋል። ውሃ ደግሞ እንዳይበዛብኝና እንደ ድስቱ እንትን ጨው ስጪኝ ጅቢ መለ ጅቢ መለ ይዋ እኔ መዳምሽ ነኝ አሉ። ያፋጡማ ጅቢ መለ ልበልሽ እንጂ አይ ትለምጃለሽ። ወላሂ ብዙ ነገር ይለምዳል እኮ። ጨው ጨመርኩኝ። እንግዲህ እንበላዋለን ማለት ነው። ሲበስል መብላት ብቻ ነው። ድስቱ ግን ሞላሁት። ጉድ ፈላ ውሃው እንትን እንደ ይኸው እንግዲህ መኮሮኒን ሰራሁት። አያችሁ አያችሁ። በቃ አሁን ትንሽ ክሬም እጨምርበታለሁ። ትንሽ ክሬም አለ፣ ክሬም እጨምርበታለሁ። ያያችሁት በቃ ይሄ አሁን ቶሎ ደግሞ ወላሂ ይጣፍጣል። ማሻአላ ነው። ይሄ በጣም ነው ይጣፍጣል። እንዲህ ስታዩት አሰራሩ አይመችም፣ ግን ጣዕሙ ስትበሉት ይጣፍጣል። ያያችሁት ይኸውላችሁ፣ ያያችሁት ምርጥ ነው። ይኸውላችሁ ይህንን ክሬም ነው የጨመርኩበት ማለት ነው። ትንሽ እያያዛልን ለጣዕሙም አሪፍ ነው። ያያችሁት ምርጥ ነው። በቃ አሁን ከዚህ በላይ እንትን ውሃው እንትን ማለት የለበትም። እየበረደ ሲመጣ ቀርቶ ስታሞቁት ምናምን እንትን እንዳይደርቅ በቃ አሪፍ ነው። ምርጥ ነው ይሄ ማለት ነው። ማሻአላ